የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ የምናቀርብበት ሰዓት ላይ ደርሰናል። ሰጠኝ እንደምን አረፈድክ? ደህና ነኝ። አንቺ እንዴት ነሽ? ሰላም ነን። ክብሩ ይስፋ። እንግዲህ የተኩስ አቁም መቋረጥ ተደርሷል። ጥሩ ነው ያለው ሁኔታ ከኢራን ጋር ቢሆንም ግን ደግሞ ከሂዝቦላ ጋር ያለው ሁኔታ ከባድ ነው። ባሳለፍነው ሌሊትም ሂዝቦላ እስከ መካከለኛው እስራኤል ድረስ ወደ ደቡብ እስራኤልም እስከ አሽዶድ እንደተኮሰ ይታወቃል። በአጠቃላይ በሰሜን እስራኤል አካባቢ ያለው ሁኔታ በጣም የተረጋጋ አይደለም። እንዴት ነው እንደው ከሂዝቦላ ጋር ያለው ሁኔታ ምን ይመስላል? አዎ እንግዲህ ያው ጦርነቱ ቀጥሏል። ከሂዝቦላ ድርጅት ጋር ያው የተኩስ አቁም ስምምነት የለም። እስራኤልም ይህንን አስታውቃለች። በዚህ ምክንያት ጦርነቱን የቀጠለችበት ሁኔታ አለ። የእስራኤል ጦር ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚርም በሂዝቦላ ላይ የሚካሄደው ጦርነት ቀጥሏል፣ የእስራኤል ጦርም በዋናነት በአሁኑ ሰዓት በሂዝቦላ ላይ ትኩረት አድርጎ እየሰራ መሆኑን ገልጸዋል። እንግዲህ ታሪካዊ ድል እያስመዘገብን ነው በማለት ነው ኤታማዦር ሹሙ የገለጹት። በኢራን ላይ ያው የተካሄደው የጦር ዘመቻና ሀገሪቱ መዳከሟ በሌላ በኩል ሂዝቦላንም ያዳክማል፣ ተጽዕኖ እያሳደረበት ነው ብለዋል። ኢራን የበፊቷ ኢራን አይደለችም። አሁን ሂዝቦላም ብቻውን መቅረቱን ነው የገለጹት። የኤታማዦር ሹሙ የምታግዘው የምታረዳው በገንዘብ እርዳታ የምታደርግለት ኢራን እየራቀችው ነው። ይህ ደግሞ ለእኛ ትልቅ ድል ነው ብለዋል። ያምኖ እንግዲህ ሂዝቦላ እንደገለጽሽው ወደ እስራኤል መተኮሱን ቀጥሏል። ከሮኬቶች ከድሮኖች አልፎ እንግዲህ ሚሳኤል እስከ መተኮስ ድረስ ደርሷል። ትናንት ማታ በተለያዩ ቦታዎች የነበረውን የአደጋ ጊዜ ማስጠንቀቂያ ሁላችንም የምናስታውሰው ነው። ዛሬም በሰሜን እስራኤል አካባቢ መተኮሱን ቀጥሏል። ያለው ሁኔታ አንዳንድ ቦታ ላይም በቤቶች ላይ ጉዳት እንዳደረሰ የደረሰን ዘገባ ያመላክታል። እንግዲህ ሂዝቦላ ከ1982 ዓመተ ምህረት ጀምሮ ከተቋቋመ ጀምሮ ለ44 ዓመታት ጸረ እስራኤል እንቅስቃሴ እያደረገ ያለ ድርጅት ነው። በዛም በ1982 ዓመተ ምህረት ያው የመጀመሪያ የሊባኖስ ጦር ተደርጎ ነበር ጦርነቱ። በዛም ለማዳከም ሙከራ ተደርጎ ነበር በ2006 እንደገና ደግሞ ከ2023 ዓመተ ምህረት ጀምሮ ለአንድ ዓመት በላይ ጦርነት ሲካሄድ ነበርና ይህ ሁሉ አላዳከመውም። አሁንም ይህን የኢራንን ትልቅ ተልዕኮ ተግባር ላይ እየዋለ ያለ የተደራጀ ትልቅ አቅም ያለው በመሆኑ እስራኤል ማጠናከራ ቀጥላለች እና ያለው ሁኔታ በአንድ በኩል ከኢራን ጋር የተደረሰበት የተኩስ አቁም ስምምነት ደስ የሚል ቢሆንም በሌላ በኩል ደግሞ የእሷን ተልዕኮ የሚያስፈጽመው የሂዝቦላ ድርጅት ወደ እስራኤል መተኮሱ በጣም አስቸጋሪ ነው። ለዜጎችም እንግዲህ ሰላማቸውን እየነሳ ነው ያለ። ወርቅነሽ አንቺ እንዴት ትመለከቸዋለሽ? ያው በሰፊው ተመልክተዋል ሰጠኝ። ሂዝቦላ ድርጅት ቀላል አይደለም። ምንም ቢቀጠቀጥ ምናልባት እንግዲህ እንደገና የሚያንሰራራበት ምክንያት ኢራን ስለምትመግበው በተለይ የጦር መሳሪያ እንደሆነ ነው የሚነገረው። ስለምትመግበው ይሆናል። ምናልባት አሁን ኢራን ላይ የደረሰው ጉዳት እንግዲህ በሂዝቦላ ድርጅት ላይም ተጽዕኖ የሚፈጥር ከሆነ በሂደት ይታያል። ግን የሂዝቦላ ድርጅት ለእስራኤል በጣም አደገኛ ድርጅት ነው። እንግዲህ በቅርብ ርቀት ተመስርቶ ኢራን እስካሁን እንዳልነው እየደገፈችው እስራኤልን ለማጥፋት የተደራጀ ነው። እንደው ድርጅት ስንለውም የሂዝቦላ ድርጅት ከድርጅትም በላይ ነው። የጦር መሳሪያ የመንግስት ያክል መሳሪያ አንዲት ሀገር መንግስት ያዳከመ ነው። የሊባኖስ መንግስት እኮ አቅም ተስኖታል ሂዝቦላን ለመቆጣጠር ትጥቆን ለማስፈታት እንደምናየውና ከባድ ነው ያለው ሁኔታ። እንዳልከው በሰሜን እስራኤል በኩል አሁን የመብራት መቋረጥም እየደረሰ ነው። የኤሌክትሪክ ገመዶች እየተመቱ መኖሪያ ቤቶች ላይ ከባድ ጉዳት እየደረሰ እንደሆነ አይተናል። እንደው በሰው ላይ አሁን ጉዳት አልደረሰም እንጂ በምቱላ ምስጋባም ገሊላ በተባሉ አካባቢዎች መኖሪያ ቤቶች ላይ ከባድ ጉዳት እንደደረሰ እያየ ነው። እንግዲህ በሰው ህይወት ላይ ጉዳት አለመድረሱ ነው የሚታየው። ለጊዜው ጥሩ ነው ያለው ሁኔታ፣ ቀላል አይደለም። እንግዲህ ምናልባት በዚህ ከቀጠለ ከባድ ነው የሚሆነው። መከላከያ ሰራዊቱ እንግዲህ ምናልባት የሚወስደው እርምጃ ካልተጠናከረ በስተቀር ምናልባት እንግዲህ ከስምምነት ሊደርሱ ደግሞ ይችላሉ እስራኤልና ሊባኖስ። ሌላ ስምምነት መጥቶ እንግዲህ የሂዝቦላ ድርጅት የጦር መሳሪያ ትጥቁን የሚፈታበት ሁኔታ ሊፈጠር ይችላል። ያን ደግሞ በሂደት የምናየው ነው። ግን ጦርነቱ መቀጠሉ ሂዝቦላን ለማዳከም እዛ አካባቢ ያለውን ተጽዕኖ ፈጣሪነት ለማስቀረት ትልቅ አስተዋጽኦ የሚያደርግ ነው። የእስራኤል ጦርም በዛ እየሄደ ይመስላል። ሌላው ወርቅነሽ እንግዲህ እንደምናስታውሰው በአሜሪካና ኢራን መካከል ያው በፓኪስታን አሸማጋይነት የተኩስ አቁም ስምምነት ተደርጓል ለ2 ሳምንት። እንግዲህ 3ኛ ቀን ነው ዛሬ እና ያለው ሁኔታ እንዴት ነው? ዛሬ ደግሞ በፓኪስታን ውይይቶች እንዳሉ ይነገራል እና ውጤት ያመጣ ይሆን ወይ?
እንግዲህ ያለው ሁኔታ እንዳልከው ጥሩ ይመስላል። መጀመሪያ የተኩስ አቁም ስምምነቱ ላይ ሲደረስ ያልተረጋጋ ሁኔታ እንደነበር ማየት ያው ችለን ነበር በሚወጡ መረጃዎች። ኢራን የተኩስ አቁም ስምምነቱን ልትጥስ ትችላለች፣ በተለይ በሂዝቦላ ድርጅት ላይ የሚደርሰው ጥቃት ያው በተደጋጋሚ ማንስታለች። የሂዝቦላ ድርጅት በስምምነቱ እንዲጠቃለል ግን አልሆነም። የሂዝቦላ ድርጅት አሁን ባለው ስምምነት ባይጠቃለልም ከአንድ ሳምንት በኋላ እስራኤልና ሊባኖስ ቀጥታ የሰላም ድርድር የውይይት ይጀምራሉ። የመጀመሪያው ውይይት የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታ የሚል ነው። ከዛ በኋላ ነው እንግዲህ ከሊባኖስ ጋር ደግሞ ወደ ሌላ መሰረታዊ የሆነ ስምምነት ይካሄዳል ተብሎ የሚጠበቀው። ምናልባት ይሄ ሊያረጋጋ ይችል ይሆናል። ኢራን በራሷ ያው እንግዲህ ካላደረሰባት ጉዳት አንጻር የተኩስ አቁም ስምምነቱን ማፍረስ እንደማትፈልግም እየተገለጸ ነው አሁን ባለው ሁኔታ። እንግዲህ በእነዚህና በሌላም ምክንያቶች አይታወቅም። ኢራን እኮ እንደገና ደግሞ ራሷን ለማገገም ለመንሰራራት የምትፈልግ ይሆናል። አሁን የተኩስ አቁም ስምምነቱን ብታፈርስ ትከስራለች እንጂ ልታተርፍ አትችልም አሁን ባላት አቅም። በዚህ ምክንያት የተኩስ አቁም ስምምነቱ ሊጸድቅ ይችላል፣ ወደ ቋሚ ሊቀየር ይችላል፣ ውይይቱም ጥሩ ነገር ሊኖረው ይችላል ተብሎ ነው የሚጠበቀው። ሰጠኝ አዎ እንግዲህ ወሳኝ የሆኑ ነገሮች ደግሞ አሉ። የኢራን የኡራኒየም ሁኔታ፣ ኒውክሌር ተቋማቷ፣ የባለስቲክ ሚሳይሏ፣ ሽብርተኞችን መርዳቷ መቆም አለበት። በዋናነት አሜሪካ የምትጠይቀው ይሄን ነው። እስራኤል ደግሞ የአሜሪካን ጥቅም አሜሪካ ለማስከበር ስትጥር የእስራኤልን ጥቅም ታስከብራለች የሚለው በእስራኤል ትልቅ ጥያቄ ምልክት ሆኖ ነው። ፈተና ውስጥ ያለ የተኩስ አቁም ስምምነት ነው። ኢራን ደግሞ እንግዲህ በጦርነቱ አሁን በአንበሳው አገሳ ጦርነት ጊዜ የደረሰባትን ጉዳት ካሳ እንዲከፈላት፣ ማዕቀቡ ካሁን በፊት የተጣለባት እንዲነሳላት፣ የተያዘባት ገንዘብ እንዲለቀቅላትም የኒውክሌር እቅድ መስራቷ ለሰላማዊ አገልግሎት ነው የምትል እሷ ግን በተቃራኒው የኒውክሌር መሳሪያ ለመስራት ነው ይህንን እንዲሟላላት እየጠየቀች እንዳለችና ሂዝቦላ ደግሞ ከዚህ ከተኩስ አቁም ስምምነቱ እንዲካተት የምትልበት ሁኔታ አለ። ያው ዞሮ የራሷን ጥቅም ለማስከበርና የምትረዳውን ድርጅትም ለማዳን ጥረት የምታደርግበት ሁኔታ አለ። በዚህ 2 ሳምንት ውስጥ ውይይቱ ምን ያመጣል የሚለውን እንመለከተዋለን። እውነት ግን እንደው ከዚህ ጋር ተያይዞ እንዳንረሳው የፓኪስታን ናት እንግዲህ አደራዳሪ ሀገሯና የፓኪስታን መከላከያ ሚኒስትር ሀዋጅ አሲፍ እንደሚባሉ ነው የተገለጸው። በእስራኤል ላይ ጸረ ይሁዳውያን የሆነ ንግግር እንዳሰሙ ተሰምቷል። እና በጣም ደግሞ እንግዲህ አደራዳሪ ሀገር መሪ ሆኖ ለዛውም መከላከያ ሚኒስትር እስራኤል ነቀርሳ ሀገር ናት፣ እስራኤልን በፍልስጤም ምድር ላይ የመሰረቱ መሪዎች ገሃነም እንዲወርዱ እጸልያለሁ በማለት ኤክስ በተባለው በቀድሞው ትዊተር ድረገጻቸው ላይ ከጻፉ በኋላ መልእክቱን መሰረዛቸው ተገልጿል። የአሜሪካው በእስራኤል የሚያገለግሉት የአሜሪካ አምባሳደርና የውጭ ጉዳይ ሚኒስትር የእስራኤል ውጭ ጉዳይ ሚኒስትር ጊዶን ሰዓር ተቃውሟቸውን አሰምተዋል። የመከላከያ ሚኒስትሩን የፓኪስታኑን ሀሳብ በመቃወም በእስራኤልን በመንግስት ደረጃ መግለጫ ያው አውጥተዋል ጠቅላይ ሚኒስትሩ ቢሮና ይሄ ደግሞ ትልቅ አነጋጋሪ ነገር ነው። ፓኪስታን ለእስራኤል ያላት አመለካከት ምንድን ነው የሚለው ሲታይ ዞሮ ለኢራን እንግዲህ ድጋፍ እንደሚኖር በግልጽ የሚታይ ነገር ነው ገና ከጅምሩና በጣም የሚያሳዝን ነው። አደራዳሪ ሀገር ሆኖ ትልቅ ስልጣን የያዘው ሰው እንደዚህ አይነት ንግግር ማድረጋቸው ተገቢነት የሌለው ነው። መልእክቱንም የሰረዙት እንግዲህ ከሀገሪቱ ሌሎች መሪዎች ጫና ያደረጉበት ሁኔታን እንመለከታለን። ለማንኛውም ግን በድርድሩ ብዙ ተጽዕኖ የሚያመጣ አይመስለኝም። ፓኪስታንም ከአሜሪካ ጋር ለመቀራረብ ካላት ጥረት አንጻር ነው አሁን ጣልቃ የገባች። ለማንኛውም ወደ እስራኤል ጋርም ጥሩ ግንኙነት ትፈጥራለች ተብሎ ለወደፊት ይታሰብ ነበር። እንዲህ አይነት ማለታቸው እንግዲህ ምናልባት አንዳንዴ ልብ ወደ አፍ ይገፋል ነው የሚባል። ልባቸው ያለው ነገር እንግዲህ በእስራኤል ላይ አይታወቅም፣ በሂደት የሚታይ ነው። ሌላው እንግዲህ ኢራን ደግሞ በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን ገንዘብ ግብር ቀረጥ ለማስከፈል እያሰበች መሆኑ ተገልጿል። በርካታ ገንዘብ እንደምታስከፍል ነው የተገለጸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ እያስጠነቀቁ ናቸው ሊሆን አይችልም በማለትና እንደሆነ ነገርስ እንዴት ሊሆን ይችላል? እንዴት ይታያል? የሆርሙዝ የባህር ወሽመጥ አከራካሪ እንደሆነ ነው። አሁን የዓለምን ኢኮኖሚ የነዳጅ ሁኔታን እንዲያው አንቆ የያዘ ነው ማለት ይቻላል። እንደ ቀላል ሲታይ ነበር። ከ20 እስከ 30 ከመቶ የነዳጅና የተፈጥሮ ጋዝ የሚያልፍበት አካባቢ ነው ይባላል። ግን አሁን ባየነው በ40 ቀኑ ጦርነት ውስጥ ከዛም በላይ መሆኑን የሚያመላክት ነው። ምክንያቱም እንደዛ ከሆነ 70 ከመቶ የሚሆነው ከሌላ አካባቢ ከተሟላ ይህን ያክል ችግር የሚፈጠር አልነበረም። ስትራቴጂካዊ ጠቀሜታ ያለው ቦታ ነው። የፋርስ ባህረ ሰላጤና የኦማን
ኦማን ሰላጤ እንዲሁም የህንድ ውቅያኖስን የሚያገናኝ የባህር ክልል ነው። እንግዲህ በዚህ የባህር ወሽመጥ ከ20 እስከ 30 ከመቶ የነዳጅና የተፈጥሮ ጋዝ ምርቶችን የጫኑ የተለያዩ ዓለማት መርከቦችም የሚተላለፉበት ነው። የሆርሙዝ የባህር ወሽመጥ ቁመቱ 160 ኪሎ ሜትር ይረዝማል ተብሏል። ስፋቱ ደግሞ ከ33 እስከ 39 ኪሎ ሜትር ይሆናል ነው የተባለው። በየቀኑ እስከ 14 መርከቦች ያልፉበታል። ከ17 ሚሊዮን በርሚል በላይ ድፍድፍ ነዳጅ ዘይትና የተፈጥሮ ጋዝ የሚያልፍበት ነው። በተለይ ከሳውዲ አረቢያ፣ ኢራን፣ ኩዌት፣ ኢራቅ፣ የተባበረችው አረብ ኤሚሬትስ፣ ካታር የተመረተ ነዳጅና የተፈጥሮ ጋዝ ያልፍበታል። ወደ ቻይና፣ አውሮፓና ሌላው ዓለም የሚተላለፍበት ነው። በዚህ ነው እንግዲህ አሁን በፊት ገንዘብ የማይከፈልበትን ኢራን ገንዘብ ለማስከፈል እንዲያውም ወደ 2 ሚሊዮን ለእያንዳንዱ መርከብ $2 ሚሊዮን እንዲከፈለኝ ያለችበት ሁኔታ አለ። ይህ ግን የሚሳካ መስሎ አይታይም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያንን አስጠንቅቀዋል። መርከቦችን ግብር ማስከፈል የሚያደርጉትም ጥረት ቢተውት ይሻላል፣ ካልሆነ መዘዙ የከፋ ነው ብለዋልና የዚህ የሆርሙዝ ጉዳይ ብዙ አከራካሪ ነው። የኢራን መንፈሳዊ በላይ መሪ ሆኖ የተሾመው ሙጅዳባ ኻሜኔይም ኢራን መብቷን አሳልፋ አትሰጥም፣ ገንዘብ ካሳም ትፈልጋለች። በተለይ በሆርሙዝ የባህር ወሽመጥ አካባቢ የምታገኘውን ገንዘብ በጦርነቱ ለተጎዱ ተቋማት መልሶ ግንባታ ትጠቀምበታለች የተባለበት ሁኔታ አለ። የፋርስ ባህረ ሰላጤው ሀገራትንም እንደዚህ ተችተዋል። ከሰይጣኖች ራቁ የሚል ያው እንግዲህ ከአሜሪካ ከእስራኤል ራቁ አይነት ነው። አንድነት መፍጠር አለባችሁ፣ ሀገራችን ጦርነት አትፈልግም፣ ግን እናንተ ማገዛችሁን ተው፣ ለእነሱ ቃላት ትግቡ ያሉበት ሁኔታ አለ። የሆርሙዝ ጉዳይ በጣም አስቸጋሪ ነው። በዓለም ኢኮኖሚ ላይም እያሳደረ ያለው ተጽዕኖ ከፍተኛ ነው። ምጨምረው ብዙም የለም። እንግዲህ አሁን የሆርሙዝ የባህር ወሽመጥ የተፈጥሮ ነው ደግሞ እንዳልከው፣ አንደኛ እስካሁን ግብር የሚከፈልበት የመተላለፊያ መስመር አልነበረም። በእርግጥ በጣም ወሳኝ ነው፣ እጅግ ወሳኝ መስመር ነው። ግን ለአካባቢው ሀገራት እንግዲህ ተፈጥሮ ያደላት በተፈጥሮ እንጂ ለምሳሌ እንደ ስዊዝ ካናል እንደ ግብፁ በሰው ሰራሽ የተሰራ አይደለም እና አሁን ደግሞ ይህን ጦርነት ምክንያት በማድረግ ቀረጥ እንዲከፈል ማሰቧ ኢራን እንግዲህ በዓለማችን ላይ ሌላ አዲስ ለውጥ ሊሆን ስለሚችል በዚህ ጦርነት ምክንያት እንዲህ አይነት ነገር እንደው ሊፈጠር አይችልም እና ይሄ ጦርነት ሌላ ጦርነት ነው እየከፈተ ያለው። አዎ ሌላ ጦርነት ነው። እንዲያውም ይህን ሉዓላዊ የግዛት አካል እንዲሆንልኝ ይፈልጋሉ ያለችበትን ሁኔታ አለ። እንግዲህ ያየችው በጦርነቱ በ40 ቀኑ ዓለምን ትንሽ ውስብስብ ውስጥ ሁኔታ ውስጥ ስላስገባች ልክ ድፍረት የሰጣቸው ይመስላል ለኢራኖች እና እንደው ለወደፊት በዓለም አቀፍም ተጽዕኖ የሚያመጣ በኢኮኖሚው ላይም ትልቅ ችግር የሚያስከትል ነው። እንግዲህ $2 ሚሊዮን $2 ሚሊዮን አንድ መርከብ የሚከፍል ከሆነ ሲያልፍ አስቢው ሀገሩ እስኪደርስ ድረስ የአንድ ወር ጊዜ የሚፈጅ ነው። ምንድነው የሚያተርፉት? ምንድነው የሚያተርፉት? በጣም ኪሳራ ውስጥ ይገባሉ። በተለይ ታዳጊ ሀገራትን በጣም የሚጎዳ ነው። አሁን ኢትዮጵያ በነዳጅ እጥረት ሰልፉ የአንድ ሀገር የአንድ ሰፈር ያክል የሆነበትን ሁኔታ ሰምተናል። በተለያዩ መገናኛ አውታሮችንም ተመልክተናል እና ይህ ተጽዕኖ የሚፈጥር ነው። ይሄ እንግዲህ ጦርነት ነው። ለማንኛውም እውነትህን ነው። ሌላው ወርቅነሽ እንግዲህ ይሄ ጦርነት ለ40 ቀናት ቢቆይም ብዙ ጉዳት አደርሷል። የሰው ሕይወትን ማጥፍቷል። ንብረት ሁሉ አውድሟል። ይህን መልሶ የመገንባት እንደገና ደግሞ ለዜጎች እርዳታ የማድረጉ ኃላፊነት የመንግስት ነው እና እስካሁን ያለው ሁኔታ እንዴት ይታያል ባንቺ? የመንግስት ነው እንዳልከው። የደረሰው ጉዳት በጣም ከባድ ነው። እንግዲህ በንብረት ደረጃ ምንድን ነው በእስራኤል የሚባለው የሰው ሕይወት ካልጠፋ ይሁን ችግር የለውም ነው የሚባለው። ብዙ ጊዜ በንብረት ላይ ምንም አይነት ጉዳት ቢደርስ ህንፃዎች የፈረሱበትን አጋጣሚ አይተናል። አንድ መኖሪያ ቤት ብቻ አይደለም፣ በህንፃ ደረጃ ህንፃዎች ሌላም ታስታውስ ከሆነ በአራዳ አካባቢ ህንፃዎች የተወሰኑ ህንፃዎች ነው የተመቱት የፈረሱትና እንዳለ ሁሉም ህንፃዎች ተነስተው እንደ አዲስ ነው ወደ ፕላን ተቀይሶ እዛ ላይ እንዲሰራ ተጨማሪ እንደውም ስሙ ሁሉ ተቀይሮ ጥሩ ህንፃ ጥሩ ሰፈር እንዲሰራ የተወሰነው። ጉዳት እንደደረሰ ገማቾች ሻማ የምንለው በሂብሪት ገማቾች ሄደው ይገምታሉ። ያው ካስፈላጊው ከሚመለከታቸው መስሪያ ቤት ጋር ንግግር፣ ውይይት፣ ግንኙነት ይጀመራል። እንግዲህ በመንግስት ደረጃ ይሄን ያህል ወጣ ይሄን ያህል ወጣ ለማለት ባይደፈርም ብዙ ጉዳት አለ፣ ብዙ ቅራኔም ይቀርባል። በዚህ አጋጣሚ ነዋሪዎች ወደ ሆቴል ነው የሚሄዱት። ያው ቤት ንብረታቸውን ለቀው በአንድ ሁሉ ነገር ለቆ ሆቴል ሄዶ መቀመጥ የዕለት ኑሮን ትቶም ቀላል አይደለም፣ በጣም ከባድ ነው። ሆቴል መሄዳቸው አይደለም መታየት ያለበት። አጠቃላይ በንብረት ላይ የደረሰው ጉዳት ቀላል አይደለም፣ በሂደት የሚታይ ነው። ግን ምን ይባላል ሁሌ እንደምንለው እንግዲህ እስራኤል ገንዘብ አላት ችግር የለውም ይባላል። አንድ ነገር ሲሆነ ገንዘብ አለ፣ ብር አለ፣ ይሰራል፣ ገንዘብ አለ ይባላል። ግን ይሄ ጦርነት ያደረሰው ጉዳት ቀላል አይደለም። በአየር ላይ ለ40 ቀናት በአውሮፕላን በጦር አውሮፕላን መዋጋት
እንግዲህ ማንም ሊገምተው ይችላል ምን ያህል ገንዘብ ምን ያህል ወጪ እንደሚጠይቅ ከባድ ነው። ያው ግን ዞሮ ዞሮ መቋቋም ይቻላል። ሰው የሞተው ሰው ነው እንጂ ማይመለስ በህይወት ያለ እንግዲህ ሁሉም ነገር ይስተካከላል፣ ይታደሳል። አዎ ይሄ ይደርሳል ማለት ይቻላል። ነገር ግን ጉዳት ለደረሰባቸው ቤታቸውን ላጡ ንብረታቸውን ላጡ ሰዎች እርግጥ መንግስት ወዲያውኑ ወደ ሆቴል እንዲሄዱ ያደረገበት ሁኔታ በጀትም መድቦ ለሆቴል ወጪ የመደበበትን ሁኔታ ሰምተናል። ግን ቤቶች በአስቸኳይ ተሰርተው ለዜጎቹ ይደርሳሉ ወይ? ወደ ራሳቸው የዕለት ከዕለት ህይወት ይመለሳሉ ወይ? የሚል ጥያቄ ነው። ባለፉት 2 ዓመታት በነበረው ጦርነት በሰሜንም በደቡብም በተለይ ቂርያት ሽሞና ከተማ በጣም ብዙ መሰረተ ልማቷ ተጎድቶ ትምህርት ቤቶች ሁሉ መልሰው በቶሎ ያልተጠገኑበት ሁኔታ አሁንም ድረስ ቅራኔ ያሰሙበት ሁኔታ ስለሚኖር እንግዲህ የመንግስት በተለይ እንደ ደጀን ሆኖ በችግር ጊዜ በጀት መድቦ ቶሎ እንቅስቃሴ የሚያስፈልገው ነው። ምናልባት አሁን ለጊዜው ከጦርነቱ ያገገብንበትን ሁኔታ ገና በደንብ ስላላጣጣም ነው እያንዳንዱ ምን ተሰራ ምን ተደረገ ቤት ከተማ ምን ሆነ የሚለውን የምንመለከተው ይሆናል። ብዙ ንብረት ወድሟል የምናየው ይሆናል። እንግዲህ ሰላሙን ያምጣልን። ሰላም ያምጣልን። እንግዲህ ያው ወደሚቀጥለው ዝግጅት እንለፍ። ሰላም ይሆናል ብለን ተስፋ እናደርጋለን።